ፍቅር ፍቅር ማለታዬ የውሸት የምድራችን ስፋት ለኛ መቻነሰን ያመል ጠባብነት ነው የሚያናክሰን እኛው ተፈቃቅረን እኛው ተከባብረን ብንኖር ምን አለ እስከ ዕድሜያችን አብረን ክቡራትና ክቡራን ተመልካቾቻችን እንደምን ሰነበታችሁ? ይህ ቲጂ ቴሌቪዥን ነው። በመጀመሪያ ደረጃ ይህንን የቴሌቪዥን ፕሮግራም እያዘጋጀው በማቅረቤ እኔን ጋዜጠኛ ነህ ለምትሉኝ ሁሉም ቴሌቪዥንና ሬዲዮ ላይ ወጥቶ የተናገረው ሁሉ ጋዜጠኛ መሆን ስለማይችል እኔም እዚህ ቴሌቪዥን ላይ ወጥቼ በመናገሬ ጋዜጠኛ ነህ ሊያስብለኝ ስለማይችል ጋዜጠኛ እንዳልሆንኩ እንድታውቁልኝ እፈልጋለሁ። ቴሌቪዥንና ሬዲዮ ላይ ወጥቶ እውነትን ለመናገር ደግሞ የግድ ጋዜጠኛ መሆን አያስፈልግም። ከዚህ የቴሌቪዥን ጣቢያ ጋር የገባሁትን ውል በማክበርና የአሜሪካን ሕገ መንግሥት በፈቀደልኝ መሠረት የመናገር መብቴን በመጠቀም የማንንም መብት ሳልነካና ሕግን በማይጥስ ሁኔታ በመናገር ፕሮግራም እያዘጋጀው በዚህ ቴሌቪዥን አቀርባለሁ። ከዚህ በፊትም ሕዝብ ማወቅ አለበት በማለት እናንተም እወቁት የሚል ፕሮግራም በዚህ ቴሌቪዥን ላይ ማቅረብ ይታወሳል። ይህም ፕሮግራም ታላቁ የኢትዮጵያ ልጅ ክቡር ዶክተር አርቲስት ጥላሁን ገሰሰ ለሕክምናና ለበጎ አድራጎት ኮንሰርት አሜሪካን ሀገር በነበረበት ጊዜ እስከ መጨረሻው ድረስ ስለተከፋበትና ስላዘነበት ሁኔታ እውነቱን ለሕዝብ ያቀረበ ፕሮግራም ነበር። ታዲያ ይህንን እውነታ ለሕዝብ በዚህ የቴሌቪዥን ፕሮግራም ላይ በማቅረቤ አንዳንድ ሰዎች በተለይ እዚህ አሜሪካን አገር ነጭ ጸጉር እስከሚያወጡ ድረስ ተቀምጠው ስለ ኢትዮጵያ ዲሞክራሲ እንጮኻለን እያሉ፣ በአንጻሩ ግን ለምን ይህንን ፕሮግራም ሰራህ፣ እውነቱን ለምን ለሕዝብ ተናገርክ ብለው ያደረሱት ስድብና ዛቻ ወሰን የለውም ነበር። እናንተም እወቁት በሚል ርዕስ በቀረበው ፕሮግራም ላይ የተነገረው እውነተኛ ታሪክ ያተኮረው በኢትዮጵያው የሙዚቃው ንጉሥ በክቡር ዶክተር አርቲስት ጥላሁን ገሰሰ ላይ ለጥቅም ሲል ከፍተኛ ክህደት ስለፈጸመው ግለሰብ ነበር። ታዲያ ይህ በጥላሁን ገሰሰ ላይ ለጥቅም ሲል ክህደት የፈጸመው ግለሰብ ከተቃዋሚ ወገን መሰለፉ ቀርቶም የኢህአዴግ ዋነኛ ታዋቂ ደጋፊ ቢሆን ኖሮማ ለምን ስለዚህ ግለሰብ ተናገርክ ብለው መሳደብና መዛታቸውን ትተው እሰየው ብለውኝ ጀግና ይሉኝ ነበር።
በጥላሁን ገሰሰ ላይ ክህደት ስለፈጸመው ግለሰብ እውነቱን በመናገራችን የተለያየ ስም እየሰጡን ሲሳደቡና ሲዝቱብን፣ በአንጻሩ ደግሞ እነዚሁ ግለሰቦች አበበ ገላው የተባለው የኢሳት ጋዜጠኛም በቀድሞ ጠቅላይ ሚኒስትር መለስ ዜናዊ ላይ ፕሮቴስት አደረገ ብለው ጀግና ሲሉት፣ ለመሆኑ አሜሪካን ሀገር ተቀምጠው ምን አይነት ዲሞክራሲ ተምሮ ይሆን? እነዚህ አንዳንድ ተቃዋሚ ነን የሚሉ ግለሰቦች የኢትዮጵያን የፖለቲካ ሁኔታ እየጠለፉ ወይም ሃይጃክ እያደረጉ ለራሳቸው መጠቀሚያ ሲያደርጉት ዝም ብሎ መመልከቱ በጣም አቅቶኛል። እዚህ ላይ በጥብቅ ላሳስብ የምፈልገው አንዳንድ ተቃዋሚዎች እያልኩ በዚህ የቴሌቪዥን ፕሮግራም ላይ በመናገርበት ጊዜ ከራሳቸው ጥቅም ይልቅ የኢትዮጵያ ሀገራቸውን ጥቅም አስቀድመው በየትኛውም ቦታ ሆነው በተቃዋሚ ጎራ የተሰለፉትን ግለሰቦችንም ሆነ ድርጅቶችን በፍጹም እንደማይጨምር፣ በፍጹም እንደማይነካም ለማሳወቅ እወዳለሁ። እንግዲህ እኛም ከጥላሁን ገሰሰ ጋር አብረን በመኖራችን ያየነውን እውነት በመናገራችን እነዚህ አንዳንድ ተቃዋሚዎች ለምን እውነት ተናገራችሁ ብለው ሲሳደቡና ሲዝቱብን፣ እነሱ ግን የኢትዮጵያን የፖለቲካ ሁኔታ ለራሳቸው መጠቀሚያ ሲሉ እየጠለፉና ሃይጃክ እያደረጉ ለሕዝብ ሲናገሩ የነበሩት ነገር እውነት ይሆን? እንግዲህ ማየት ማመን ነውና በሜይ 18 2012 በሮናልድ ሬጋን ህንፃ ውስጥ የምግብ ዋስትናን በሚመለከት በተደረገው ስብሰባ ላይ የነበረውን እውነተኛ ሁኔታና እንዲሁም የአሜሪካው ከፍተኛ የምርመራ ግብረ ኃይል FBI አበበ ገላውን ለመግደል ተጠንስሶ የነበረውን ሴራም አከሸፈው ስለተባለው ዜና FBI በጽሑፍ የላከልኝን መልስ ይዤላችሁ ስለምቀርብ አሁንስ በጣም አበዙት በሚል ርዕስ የማቀርበውን ተከታታይ ፕሮግራም በጥሞና እንድትከታተሉ እጋብዛለሁ። ኢትዮጵያ ለዘላለም በሰላም ትኖራለች። አንድነታችን ለዘላለም ይኖራል። አንድነታችን ለዘላለም ይጸናል። እናመሰግናለን። ክቡራትና ክቡራን ተመልካቾቻችን አሁንስ በጣም አበዙት ክፍል 1 አሁን ጀመረ። በኖቬምበር 29 2012 ዋሽንግተን ዲሲ ፔንሲልቬኒያ መንገድ ላይ በሚገኘው ሚውዚየም ውስጥ የፎሪን ፖሊሲ ግሩፕ ትራንስፎርሜሽናል ትሬንድስ 2013 በሚል ፎረም ባዘጋጀበት ጊዜ በቦታው በመገኘት ዝግጅቱን ተከታትዬ ነበር። የአሜሪካው የውጭ ጉዳይ ሚኒስትር የነበሩት ሂላሪ ክሊንተንም በዚህ ዝግጅት ላይ ተገኝተው ንግግር ባደረጉበት ጊዜ ኢትዮጵያ ሀገራችንን በሚመለከት እንዲህ በማለት ተናግረው ነበር። Africa, which is home to 7 of the world's 10 fastest growing economies. People are often surprised when I say that, but it's true. And we are approaching Africa as a continent of opportunity and a place for growth. አገራችን ኢትዮጵያ አሁንም ድሃ ከሚባሉት አገሮች አንዷ የሆነችና በውስጧ የፖለቲካና የኢኮኖሚ ችግር ያለባት አገር ብትሆንም በዓለም ላይ ኢኮኖሚያቸው በፍጥነት እያደገ ነው ከተባሉት 10 አገሮች ውስጥ አንዷ ኢትዮጵያ ሀገራችን መሆኗን ስንቶቻችን ይሆን የምናውቀው? እንዲሁም ጁን 14 2012 በጆርጅ ታውን ዩኒቨርሲቲ በተደረገው የቻይልድ ሰርቫይቫል ኢን አክሽን ስብሰባ ላይ ተገኝቼ እንደተከታተልኩት ዕድሜያቸው 5 ዓመት ሳይሞላቸው የሚሞቱት የሕፃናቶች ቁጥር በመቀነስ
ኢትዮጵያ ስላደረገችው ጥረት ኢትዮጵያን በምሳሌነት በመጥቀስ ሂላሪ ክሊንተን እንደዚህ በማለት ተናግረዋል። Ethiopia and India are two of the countries hardest hit by child mortality, but they are not shying away from the challenge that poses. In fact, as you heard from the ministers, the Ethiopian and Indian governments are putting this problem front and center, not just at home, but on the global stage. And so when we talk about the concept of country ownership, as I did in Oslo 2 weeks ago, this is exactly what I mean. India and Ethiopia are exemplars of countries stepping up and taking responsibility. And I thank them for their leadership and their partnership. በሜይ 18 2012 የምግብ ዋስትናን በሚመለከት በሮናልድ ሬጋን ህንፃ ውስጥ በተደረገው ስብሰባ ላይ ተገኝቼ ዝግጅቱንም ተከታትዬ ነበር። በዚህም ዝግጅት ላይ የአሜሪካው ፕሬዝዳንት ባራክ ኦባማ ኢትዮጵያን በሚመለከት እንዲህ በማለት ተናግረው ነበር። So we take pride in the fact that because of smart investments in nutrition and agriculture and safety nets, millions of people in Kenya and Ethiopia did not need emergency aid in the recent drought. But when tens of thousands of children die from the agony of starvation, as in Somalia, that sends us a message we've still got a lot of work to do. It's unacceptable. It's an outrage. It's an affront to who we are. And we're going to speed things up. And we're starting with these three countries, Tanzania, Ghana, and Ethiopia, precisely because of their record in improving agriculture and food security. But this is just the beginning. እነዚህ ታላላቅ መሪዎች ኢትዮጵያን በጥሩ ምሳሌነት እያነሷት በገዛ አንደበታቸው ሲናገሩላት የነበረውን ሁኔታ በዚህ የቴሌቪዥን ፕሮግራም ካቀረብኩ በኋላ አንዳንድ ሰዎች እንዴም ያ ኢትዮጵያ ውስጥ ስላለው የፖለቲካና የኢኮኖሚ ችግር እነዚህ መሪዎች ለምንስ አልተናገሩም በማለት የተለያየ አስተያየት ልከው ነበር። ነገር ግን እነዚህ መሪዎች ኢትዮጵያ ውስጥ ስላለው የፖለቲካና የኢኮኖሚ ችግር ቢናገሩ ኖሮ ደግሞ ለምን ኢትዮጵያ ውስጥ ስላለው ጥሩ ነገር አልተናገሩም ብሎ አስተያየት የሚልክ ሰው ይኖር ነበር? በዓለም ላይ ኢኮኖሚያቸው እጅግ በጣም እየቀነሰ ወይንም እያሽቆለቆለ ከሚገኙት 10 አገሮች ውስጥ 7ቱ በአፍሪካ ነው የሚገኙት ብለው ሂላሪ ክሊንተን ቢናገሩና ከነዚህም ኢኮኖሚያቸው በጣም እያሽቆለቆለ ከሚገኙት 7 አገሮች ውስጥ አንዷ ኢትዮጵያ ብትሆን ኖሮ እንዲሁም በኢትዮጵያ ውስጥ እድሜያቸው 5 ዓመት ሳይሞላቸው ያለ ጊዜያቸው የሚሞቱት ህፃናት ቁጥር በ20 እጥፍ ጨምሯል ብለው ሂላሪ ክሊንተን ቢናገሩ ፕሬዝዳንት ባራክ ኦባማም በቅርቡ በኢትዮጵያ ውስጥ በገባው ድርቅ የተነሳ በብዙ ሺህ የሚቆጠሩ ህፃናቶች አልቀዋል ብለው ቢናገሩ ኖሮ ይህ ስለ ሀገራችን ኢትዮጵያ የተወራው የስቆቃ ዜና በአካባቢያችን በጣም ከፍተኛ የሚዲያ ዘገባ ይደረግበት ነበር። እንግዲህ ስለ ሀገራችን የሚነገረውን ጥሩም ሆነ መጥፎ ዜና ለማነጻጸር ነበር የፕሬዝዳንት ባራክ ኦባማንና የሂላሪ ክሊንተንን ንግግር ያቀረብኩት። ለመሆኑ ስንቶቻችሁ ናችሁ አሁን ያለውን የኢህአዴግን መንግስት ስለማንወደው ስለምንጠላው ኢህአዴግ በስልጣን ላይ እስካለ ድረስ በኢትዮጵያ ሀገራችን ውስጥ ምንም አይነት ጥሩ ነገር መስማትና ማየት አንፈልግም፣ ምንም ጥሩ ነገር ሲደረግባት ማየት አንሻም የምትሉት ኢትዮጵያን እስከወደዳችሁ ድረስ እንደዚህ እንደማትሉ በጣም እርግጠኛ ነኝ። አዎ
በተለይ እዚህ አሜሪካን ሀገር ለሚገኙ ኢትዮጵያኖች ሁሉ አሁን ያለውን የኢህአዴግን መንግስት የመደገፍና የመቃወም የመውደድና የመጥላት መብታቸውን የአሜሪካን ሀገር ህገ መንግስት ያረጋገጠላቸው ጉዳይ ነው። ነገር ግን በአካባቢያችን ኢህአዴግን የሚደግፍ በተለይ ታዋቂ ሰው ከሆነ ምን እንደሚደርስበት ሳታስተውሉ የቀራችሁ አይመስለኝም። አንዳንድ ተቃዋሚዎች ኢትዮጵያ ውስጥ የመናገር ነጻነት የለም፣ ኢትዮጵያ ውስጥ ዲሞክራሲ የለም፣ ስለዚህም ስለ ዲሞክራሲ እንጮኻለን፣ እንታገላለን እያሉ በአንጻሩ ግን እዚህ ነጻነትና ዲሞክራሲ የሰፈነባት አሜሪካን ሀገር ተቀምጠው የሰዎችን መሰረታዊ መብት እየጣሱ ለምን ኢህአዴግን ደገፋችሁ? ለምን ስለ ኢህአዴግ ትናገራላችሁ? ለምን ወያኔ ሆናችሁ? ለምን ኢህአዴግን ከሚደግፉ ሰዎች ጋር ሰራችሁ? እያሉ ሲሳደቡ፣ ሲዝቱ፣ ከስራ ሲያስባረሩ፣ ሲከጅላቸው ደግሞ ሲደባደቡ እንደው አንድኛው ነው አዲስ አበባ ገብተው ስልጣን ይዘው ጠመንጃ ጨብጠው ቢሆን ኖሮ የተቃውማቸውን ሁሉ የወያኔ ርዝራዥ እያሉ ምን ሊያደርጉ ይችሉ እንደነበር ለመገመት የሚያዳግት አይመስለኝም። እንግዲህ ኢትዮጵያ ውስጥ ያለውን ችግርና የኢትዮጵያን የፖለቲካ ሁኔታ በመጠቀም በራሳቸው ላይ ትኩረት ለማምጣት ሲሉ ብቻ ወዲያ ወዲህ የሚሉትን አንዳንድ ተቃዋሚ ግለሰቦችን ሳይ ግን ኢትዮጵያም የኔም ነችና ዝም ማለቱ አቅቶኛል። ተመልካቾቻችን እዚህ ላይ በጣም ላሳስበው የምፈልገው ነገር ቢኖር በዚህ የቴሌቪዥን ፕሮግራም ላይ አንዳንድ ተቃዋሚዎች እያልኩ በምናገርበት ጊዜ በየትኛውም ቦታ ሆነው ከራሳቸው ጥቅም ይልቅ የኢትዮጵያን ጥቅም አስቀድመው በተቃዋሚ ጎራ የተሰለፉትን ግለሰቦችንም ሆነ ድርጅቶች በፍጹም እንደማይጨምር፣ በፍጹም እንደማይነካ ለማሳወቅ ፈልጋለሁ። ታዲያ እነዚህ አንዳንድ ጥቂት ግለሰቦች እዚህ አሜሪካን ሀገር ተቀምጠው እንደ ልባቸው እየበሉ እየጠጡና የፈለጉትን ቢናገሩ ማንም ምንም እንደማያደርጋቸው በደንብ ጠንቅቀው እያወቁ ኢህአዴግን ስለሚጠሉ ብቻ ኢትዮጵያ ውስጥ ምንም ጥሩ ነገር በፍጹም የማይደረግ ይመስል ሁል ጊዜ በኢትዮጵያ ውስጥ ስለሚደርሰው መጥፎ ነገር ከመናገር አልፈው እርስ በራሳቸው ጆሮአችን እስከሚሰለቸው ድረስ ጀግና እየተባባሉ የእውነተኛ ተቃዋሚዎችን ስም በሚያጎደፍ ሁኔታ እንታገልልሃለን ለሚሉት ሕዝብ አይን ያወጣ ውሸትም ከመናገር ወደ ኋላ አላሉም። ለምን ይዋሻል? ለምን ይዋሻል? ለምን ይዋሻል? ለምን ይዋሻል? ለምን ቻል አድርጌው እንጂ ቴሙኑን እሻል እንኳን በሞባይል በኢንተርኔት ይዋሻል። እኔም ያንቺን ነገር ያልሰማው መስሎሻል። ባልቦታው ነው እንጂ ሺ ጊዜ ዋሽተሻል። ዘመነ መጣሽው ሞባይል ከገባ ያቀርብልኝ ጀመር ውሸት እያሰባ በየታክሲውና በጎዳናው ላይ እንደ ጉድ ይዘናል ውሸት ከሰማይ። ዘመነ መጣሽው ሞባይል ከገባ ያቀርብልኝ ጀመር ውሸት እያሰባ ከስራ ወጥቼ ወደ ቤት እየሄድኩ ሳለ ስልኬ ይጮኻል። ደዋዩም ጓደኛዬ ነበር። ሰላም ለማለትም ጊዜ ሳይወስድ የአበበ ገላውን ዜና ሰማህ ወይ ሲለኝ እኔም እንደ መቀለድ አድርጌ ደግሞ ማን ላይ ፕሮቴስት አደረገ ብዬ ስናገር አይ እንደሱ አይደለም፣ አበበ ገላው በጠቅላይ ሚኒስትር መለስ ዜናዊ ላይ ባደረገው ፕሮቴስት የተነሳም የኢህአዴግ ሰላዮች አበበ ገላውን ለመግደል ጥንሰሳ ሲያደርጉ ኤፍቢአይ ከፍተኛ ምርመራ በማድረግ ደርሶበት ይህንን ጥንሰሳ አከሸፈ። ጠንሳሾቹም ቤታቸው በኤፍቢአይ ተፈተሸ። ጠንሳሾቹም በኤፍቢአይ ታሰሩ የሚል ዜና ነው ብሎ ሲነግረኝ በእርግጥ የተነገረኝን ዜና ለጊዜው በማመን እንዴት ኢህአዴጎች እንደዚህ አይነት ሥራ ይሠራሉ? አበበ ገላውስ ምን ስላደረገ ነው እሱን ለመግደል ጥንሰሳ የሚደረግበት? በማለት ጠንሳሾች በተባሉት ላይ የነበረኝ ቁጣና ንዴት እጅግ በጣም ከባድ ነበር።
አበበ ገላውን ለመግደል የተጠነሰሰውን ሴራ FBI ከፍተኛ ምርመራ በማድረግ አከሸፈው የሚለው ዜና በዚህ መልክ ነበር በኢንተርኔት የተለቀቀው። የኤፍቢአይ መርማሪዎች አበበ ገላውን ለመግደል የታቀደ ሴራ አከሸፉ። በሴራው የተሳተፉ የህወሓት ሰላዮች ምርመራ እየተደረገባቸው ነው። ሰላም ጤና ይስጥልን ተመልካቾቻችንና አድማጮቻችን፣ አሁን የዜና ክፍለ ጊዜ ነው። የዕለቱን ዜና ይዤ የቀረብኩት ገሊላ መኮንን ነኝ። የኤፍቢአይ መርማሪዎች አበበ ገላውን ለመግደል የታቀደ ሴራ አከሸፉ። በሴራው የተሳተፉ የህወሓት ሰላዮች ምርመራ እየተደረገባቸው ነው። ሰሞኑን አንድ የአሜሪካ የፌዴራል ወንጀል ምርመራ ኤፍቢአይ ግብረ ኃይል ባለፈው ወር መባቻ ላይ ጋዜጠኛ አበበ ገላው ወደ ቦስተን ለኢሳት የገቢ ማሰባሰቢያ ዝግጅት በተጓዘበት ወቅት የግድያ ወንጀል ለመፈጸም በመዶለትና በማስተባበር ተግባር ላይ ተሰማርቶ የነበረና ለህወሓት መራሹ የኢትዮጵያ መንግስት እንደሚሰልል የሚጠረጠር ግለሰብና በግብረ አበሮቹ ላይ ከፍተኛ ምርመራ መክፈቱን ለጉዳዩ ቅርበት ያላቸው ምንጮች ገለጹ። በአሜሪካ ሀገር የፖለቲካ ጥገኝነት ጠይቆ የሚኖረውና ራሱን ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ብሎ የሚጠራው ጽንፈኛ የዘር ድርጅት አባልና ሰላይ እንደሆነ የሚታመነው ግኡሽ አበራ በመባል የሚጠራው ይሄው ግለሰብ ጋዜጠኛውን ለመግደል በማሴር 3 የወንጀሉ ተባባሪ የሚሆኑ ግለሰቦችን መልምሎ ድርጊቱን ለመፈጸም መሰናዶ ማድረጉን የኤፍቢአይ መርማሪዎች ደርሰውበት ሴራውን በጊዜ ማክሸፋቸው ተረጋግጧል። ግለሰቡ ወንጀሉን ከመፈጸሙ በፊት የተለዋወጣቸው መልእክቶች የኤፍቢአይ ወንጀል መርማሪዎች እጅ በመግባታቸው ሳቢያ እርሱና አብረው የሚኖሩ ሌሎች 4 ግለሰቦች ላይ ክትትልና ምርመራ መደረጉን ለማወቅ ተችሏል። ከተባባሪዎቹ ጋር የተለዋወጣቸው መልእክቶች ጋዜጠኛ አበበ ገላው ወደ ቦስተን የሚሄዱን አጋጣሚ በመጠቀም በመሳሪያ ተኩሶ የመግደል እቅድ አውጥቶ ድርጊቱን ለመፈጸም ወይንም ለማስፈጸም ይንቀሳቀስ እንደነበር በግልጽ እንደሚያሳዩ ታውቋል። የቦስተን ቅርንጫፍ ኤፍቢአይ ቃል አቀባይና ልዩ መርማሪ ስፔሻል ኤጀንት የሆኑት ግሬግ ኮምኩዊች በምርመራው ሂደት ላይ ዝርዝር መረጃ ከመስጠት ቢቆጠቡም ኤፍቢአይ እንዲህ አይነት ወንጀሎችን በቸልታ እንደማያልፍ ገልጸው በውጭ መንግስታት ሰላዮችም ሆነ ተወካዮች የሌሎችን ሰብአዊ መብቶችን በሚገፍ ህገወጥ ወንጀል የተሰማሩ ካሉ ኢትዮጵያውያን በቸልታ ማለፍ እንደማይገባቸውና በአካባቢያቸው ለሚገኙ የኤፍቢአይ ቅርንጫፎች ጥቆማ እንዲያቀርቡ ጥሪ አቅርበዋል። መርማሪው አክለውም ኤፍቢአይ እንዲህ አይነቱን ጥቆማ በአግባቡ ትኩረት እንደሚሰጠው ገልጸዋል። የኤፍቢአይ መርማሪዎች ወንጀሉ እንዳይፈጸም አስቀድመው እርምጃዎችን የወሰዱ ሲሆን ለጉዳዩ ትኩረት በመስጠት ቦስተን ውስጥ ፎክስቤሪ በመባል በሚጠራው አካባቢ የሚገኘውንና ግኡሽ አበራ ከሌሎች 4 ኢትዮጵያውያን ጋር በጋራ የሚኖርበትን ቤት የበረበሩ ሲሆን ወደ 2 የቤት ነዋሪዎች ስራ ቦታ ድረስ በመሄድ ምርመራ ማድረጋቸው ተረጋግጧል። የአሜሪካው ከፍተኛው የምርመራ ግብረ ኃይል FBI አበበ ገላውን ለመግደል ተጠነሰሰ የተባለውን ሴራ ከፍተኛ ምርመራ በማድረግ ካከሸፈው በኋላ በዚህም ሴራ ላይ የተሳተፉትን ግለሰቦች FBI ማሰሩን ወይንም በቁጥጥር ስር ማድረጉን እንደዚህ በማለት ሲነግሩን፣ ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁ ተመልካቾቻችን። ይህ የጥር 1 2005 የፍታ ፕሮግራማችን ነው። ሲሳይ አጌናና ተወልደ በየነ በጋራ እናስተናግዳችኋለን። በዛሬ የፍታ ፕሮግራማችን በጋዜጠኛ አበበ ገላው ላይ የመግደል ሙከራ ማክሸፉ ኤፍቢአይ መዘገቡ በተለያየ ጊዜ የሚደርሱ ዛቻና ጥቆማዎች ነበሩ። አበበን በተመለከተ የተለያዩ በኢሳት የስልክ ማስቀመጫ መልእክት ማስቀመጫ የስልክ ሳጥሮች ውስጥ የሚቀመጡ የተለያዩ ዛቻ የማስፈራሪያ ነገሮች ነበሩ። እነዚህ ነገሮች አድገው ነው አሁን ኤፍቢአይ እንደሚለው በጋዜጠኛና አክቲቪስት አበበ ገላው ላይ የመግደል ሙከራ ያሴሩ የህወሓት አባላት በቦስተን አካባቢ በክትትል በቁጥጥር ስር መደረጋቸውን ያሳወቀው። የሚገርመው ነገር ይሄ ፌደራል እንግዲህ ኤፍቢአይ እንዳስታወቀው አበበ ገላው በቅርብ ቦስተን ለኢሳት ገቢ ማሰባሰቢያ ዝግጅት ወደዛ ያቀና ነበር። ይሄን እንቅስቃሴውን ተከትሎ በሱ ላይ ተኩሶ ለመግደል ያሴሩ ግለሰቦች ናቸው። እንግዲህ እንደሰማችሁት የመግደል ሴራ ያደረጉትን በቁጥጥር ስር ማድረጉን FBI እንዳሳወቀ ከተናገሩ በኋላ እንደገና ደግሞ ሴራው መክሸፉን ከመግለጽ በስተቀር ግለሰቡ ታስሯል ወይንም ግለሰቡ በቁጥጥር ስር ተደርጓል ብለን ያቀረበው ነገር የለም ሲሉ፣ ለመሆኑ እውነታው የቱ ላይ ይሆን?
ያንንም ተከትሎ እንግዲህ አበበም ለኢሳትም ለተለያዩ መገናኛ ብዙሃን መግለጫ ሰጥቷል። ይሄ ነገር ከወጣ በኋላ እንግዲህ በገዢው ፓርቲ ሚዲያዎች እንዲሁም በተለያዩ መገናኛ ብዙሃን በዓለም አቀፍ ሚዲያዎች ጭምር ጉዳዩ ትኩረት ሰጥቶት አበበንም ጎሽንም አነጋግረዋል። ስለዚህ በእኛ በኩል ቀደም ሲልም የተዘገበው ነገር በአበበ ገላው ላይ የተቀነባበረ የግድያ ሴራ ወይ ደግሞ እሱን ለመግደል የተጠነሰሰ ነገር በእንጭጩ መክሸፉና ኤፍቢአይ ጉዳዩ ላይ እንደደረሰበት የሚገልጽ ነው። ከዛ ያለፈ ግለሰቡ ታስሯል ወይ ደግሞ ግለሰቡ በቁጥጥር ስር ውሏል ወይ ደግሞ ግለሰቡ ወንጀሉን ፈጽሟል ተብሎ የቀረበ ነገር የለም። ይሄ በሚመለከተው አካል በመርማሪዎች እጅ ያለ ስለሆነ ይሄንን ነው በኢሳት በኩል የቀረበው። እንግዲህ የአሜሪካው ከፍተኛ የምርመራ ግብረ ኃይል ኤፍቢአይ አበበ ገላውን ለመግደል ተጠነሰሰ የተባለውን ሴራ በእርግጥስ አክሽፎት ይሆን? በሴራው ላይ ተሳተፉ የተባሉትን ሰዎች ቤታቸውን ከፈተሸ በኋላ በቁጥጥር ስር አድርጓቸው ይሆን? እንዲሁም ኤፍቢአይ ሴራውን አከሸፈው ከተባለ በኋላ በሴራው ላይ የተሳተፉትን ሰዎች ሕግ ፊት ሳያቀርባቸው በሉ ሁለተኛ እንዳይለምዳችሁ ብሎ ለቋቸው ይሆን? አበበ ገላውን ለመግደል ተጠነሰሰ የተባለው ሴራም ከቦስተን ፖሊስ አልፎ ኤፍቢአይ ጋር የሚደርስ ጉዳይ ነበር። ኤፍቢአይ ምን አይነት ስራ እንደሚሰራና ምን አይነት ወንጀሎችን እንደሚመረምር ለመረዳት ማንኛውም ሰው www.fbi.gov ውስጥ በመግባት about us የሚለውን በመጫን ከዛም what we investigate የሚለውን በመጫን በደንብ መረዳት ይችላል። ኤፍቢአይ ከሚመረምራቸው ዋና ዋና ጉዳዮች መካከል የአሜሪካንን ደህንነት በሚመለከት ማለትም ናሽናል ሴኩሪቲን በሚመለከት ቴሮሪዝም፣ ካውንተር ኢንተለጀንስ እና ሳይበር ክራይም ለመሳሰሉ ጉዳዮች ቅድሚያ ሲሰጥ፣ ወንጀሎችን በሚመለከት ጉዳይ ደግሞ ፐብሊክ ኮራፕሽን፣ ሲቪል ራይትስ፣ ኦርጋናይዝድ ክራይምስ፣ ዋይት ኮላር ክራይም ኤንድ ቫዮለንት ክራይም እና ሜጀር ቴፍት በመሳሰሉት ላይ በማተኮር ኤፍቢአይ ምርመራ ያደርጋል። በዚህም መሰረት ኤፍቢአይ ማንኛውም ጥቆማ ሲደርሰው ኃላፊነቱን ለመወጣት ሲል የደረሰውን ጥቆማ ይመለከታል። ኤፍቢአይም ለዚህም ይረዳው ዘንድ ከላይ በተዘረዘሩት የወንጀል አይነቶች ወይንም ማንኛውንም አይነት የፌዴራል ሕግ የሚጥሱ የወንጀል አይነቶች ላይ ጥቆማም ያለው ሰው www.fbi.gov ውስጥ በመግባት ኮንታክት አስ የሚለውን በመጫን ከዛም ሳሚት ቲፕ ኦን ክራይም ወይንም ቴሮሪዝም የሚለውን ሊንክ በመጫን ማንኛውም ሰው ይህን ጠረጠርኩ ያለውን የወንጀል ሁኔታን ለኤፍቢአይ ሪፖርት ማድረግ እንደሚችል በግልጽ አስቀምጦታል። እንግዲህ ይህንን ሴራ ኤፍቢአይ አከሸፈው አላከሸፈው፣ በዚህ ሴራ ላይ ተሳተፉ የተባሉትን አሰረ አላሰረም፣ መጀመሪያም አበበ ገላውን ለመግደል ተጠነሰሰ የተባለው ሴራ የአሜሪካንን የፌዴራል ሕግ የጣሰ ነው በሚል ሁኔታ እንዴትስ ኤፍቢአይ ጋር ሊደርስ ቻለ? አበበ ገላው እንደተናገረው አሁን ባለፈው ወር ወደ ቦስተን በኢሳት የገቢ ማሰባሰቢያ ፕሮግራም በዛ ላይ ለመገኘት ወደ ቦስተን ማበራ ነበር እና ወደዛ ማበራበት ጊዜ ግለሰቡ ከሌሎች ጋር በማበር በእኔ ላይ አደጋ ለመጣል የመግደል ሙከራ ለማድረግ እያቀዱ የነበረበት ሁኔታ ነበር። ይሄ እንግዲህ በእጅቱ በሴራ ደረጃ ላይ እንዳለ ኤፍቢአይ በራሱ መንገድ ደርሶበት ይሄ እንዲከሽፍና በሱም ላይ ምርመራ የተደረገበት ሁኔታ ነው ያለው። ዋናው እንግዲህ የተከሰተው ክስተት ይሄ ነው። ኤፍቢአይ ምንም ጥቆማ ሳይደርሰው አበበ ገላውን የመግደልን ሴራ ኤፍቢአይ እየተከታተለ ያገኘው ሳይሆን ይህንን የመግደል ሴራ አለ በማለት አበበ ገላው ወይንም አጋሮቹ የሴራውን ሁኔታ በደንብ ባቀናብረው አጣጥመው ለኤፍቢአይ ሪፖርት ወይም ጥቆማ በማድረጋቸው ነገሩ ኤፍቢአይ ጋር ሊደርስ ችሏል።
የአሜሪካው ከፍተኛው የምርመራ ግብረ ኃይል FBI ደግሞ ወንጀል ሊደረግ ነው ወይንም እየተፈጸመ ነው የሚል ማንኛውም ጥቆማ ሲደርሰው በFBI ደንብና ፖሊሲ መሰረት በመጀመሪያ ደረጃ የደረሰውን ጥቆማ እውነት ይሁን ውሸት ወይንም ጥቆማው ትክክለኛ መረጃ ይዞ መምጣቱን ይመለከታል እንጂ FBI ጥቆማ በደረሰው ቁጥር ወዲያውኑ ከፍተኛ ምርመራ ያደርጋል ወይም አደረገ ማለት አይደለም። FBIም ጥቆማው እውነተኛ መሆኑንና በጥቆማውም ላይ የተገለጸው የወንጀል ተግባር የፌዴራል ሕግን የሚጥስ መሆኑን ፍንጭ ካገኘ እንደ ወንጀሉ አይነት ከፍተኛም ሆነም ትንሽ ምርመራም ያደርጋል። ታዲያ በአበበ ገላው ላይ ተጠነሰሰ የተባለው ሴራ በFBI እጅ ገብቶ FBIም ይህ ሴራ የፌዴራልን ሕግ የጣሰ መሆኑን አምኖበት ከፍተኛ ምርመራም አድርጎበት ይሆን? የቦስተን ከተማ ኗሪ የሆነው ጉዑሽ አበራም ከሌላ አገር መንግሥት ማለትም ከኢህአዴግ ጋር በመሆን አበበ ገላውን ለመግደል ሴራ ያደርጋል ተብሎ FBI ጥቆማ ሲደርሰው የሴራው ተባባሪ ግለሰብም ሆነ ድርጅት ከቦስተን ውጭ ያለ በመሆኑ ጉዳዩ FBIን ስለሚመለከት FBI በጉዑሽ አበራና አብረውት ሴራውን ጠነሰሱ በተባሉት ላይ FBI ምርመራ አድርጎ ተጨባጭ ማስረጃ ቢያገኝ ኖሮ በወንጀል የተጠረጠሩትን ሕግ ፊት ያቀርብ ነበር። ታዲያ ጉዑሽ አበራ ከውጭ ኃይሎች ጋር በመሆን አበበ ገላውን ለመግደል የጥንሰሳ ሴራ እያደረገ ነው የሚል ሪፖርት ወይም ጥቆማም FBI ሲደርሰው ይህ ጥቆማም ውሸት ወይስ እውነት መሆኑን ከማረጋገጥ ባሻገር በዜናው ላይ እንደተዘገበው አበበ ገላውን ለመግደል ተጠንስሷል በተባለው ሴራ ላይ FBI ከፍተኛ ምርመራ በማድረግ ተጠነሰሰ የተባለውን ሴራ አክሽፏልንን? ተጠርጣሪ የተባሉትን ሰዎች ቤት በመሄድ ቤታቸውን በርብሯል? ተጠርጣሪ የሚባሉትን ሰዎች FBI አስሯል? እንግዲህ አበበ ገላውን ለመግደል ተጠነሰሰ የተባለውን ዜና FBI ከፍተኛ ምርመራ በማድረግ አከሸፈ የተባለውን ዜና ስሰማ እኔም ሌሎቹ እንዳደረጉት አበበ ገላውን በማነጋገር ስለዚህ ሴራ ስለተባለው ነገር እንዴት ነው እውነት ነው ወይ ብዬ ብጠይቀው አበበ ገላውም እኔን ለመግደል ተጠነሰሰ የተባለው ሴራ FBI አከሸፈው በማለት በሌሎች ሚዲያዎች ላይ ደጋግሞ እንደተናገረው መናገሩ አይቀርም። እንዲሁም ጉዑሽ አበራንም ከሌሎች ሰዎች ጋር በመሆን አበበ ገላውን ለመግደል ጠነሰሰ ስለተባለው ሴራ ብጠይቀውም ጉዑሽ አበራም እንዲሁ በሚዲያ ላይ እንደተናገረው እኔ በዚህ ሴራ ላይ አልተሳተፍኩም፣ ሴራም የሚባል ነገር የለም። ነገር ግን ፌስቡክ ላይ ወጥቼ ወያኔዎችን እንገላለን የሚል በአበበ ገላው ስም የተጻፈውን ሳይ አበበ ገላው ይጻፈው አይጻፈው አላቅም። እኔም እኛን ከመግደል በፊት አስቀድመን እንገልሃለን ብዬ ከመጻፍ በስተቀር ሌላ ያደረኩት ነገር የለም ከማለት በስተቀር ለኔ ሌላ የሚናገረው ነገር አይኖርም። ተመልካቾቻችን እዚህ ላይ የሚታመነው ማን ነው? አበበ ገላው ወይስ ጉዑሽ አበራ? የተቃዋሚዎች ሚዲያዎች ወይስ የደጋፊዎች ሚዲያዎች? አብዛኞቹ ሚዲያዎችም ቢሆኑ ዜናውን ለራሳቸው በሚያመች ሁኔታ በተደጋጋሚ ከማስተላለፋቸውና ከምንጮቻችን ወይንም ከFBI ሰማን ከማለት በስተቀር ይህንን ዜና በሚመለከት አንዳቸውም ቢሆኑ ተጨባጭ ማስረጃ ለሕዝብ አላቀረቡም። ይህንን ዜና ማለትም አበበ ገላውን ለመግደል ተጠነሰሰ የተባለውን ሴራ FBI ማክሸፉንና አለማክሸፉን፣ በሴራው ላይ ተሳተፉ የተባሉትን ሰዎች ማሰሩንና አለማሰሩን፣ ቤታቸውን መፈተሹንና አለመፈተሹን በእውነተኛነት ማረጋገጥ የሚችለው ራሱ FBI ስለሆነም እኔም እውነቱን ለማግኘት ስል ቦስተን ወደሚገኘው FBI ቢሮ በመደወል ስለዚህ ሁኔታ መረጃ እንደምፈልግ መልእክት ከተውኩ በኋላ መጀመሪያ ከስፔሻል ኤጀንት ዴዝሞንድ ተደውሎልኝ ካነጋገርኩት በኋላ የሰጠኝ መረጃ አጥጋቢ ቢሆንም ይህንን መረጃ በጽሑፍ ወይንም በቅጂ በዜናው ላይ ስሙ ከተጠቀሰው ከስፔሻል ኤጀንት ግሬግ ኮምክዊች ማግኘት ስለፈለግኩ
እንደገና መልሼ ወደ ቦስተን FBI ስልክ በመደወል የምፈልገውን መረጃ እንዲሰጠኝ በዝርዝር መልእክት ከተውኩ በኋላ በዜናው ላይ ስሙ የተጠቀሰው የቦስተን FBI ዲቪዥን ሚዲያ ኮኦርዲኔተር ስፔሻል ኤጀንት ግሬግ ኮምኩዊች ደውሎ ካነጋገረኝ በኋላ ይህንን ጉዳይ በሚመለከት የሰጠኝ መረጃ እጅግ በጣም አጥጋቢ ቢሆንም መረጃውን ግን እየቀዳሁትም ሆነ ወይንም በጽሑፍ ሊሰጠኝ አልፈለገም። እኔም አሁን አንተ የሰጠኸኝን መረጃ በእኔ የቴሌቪዥን ፕሮግራም ላይ ከስፔሻል ኤጀንት ግሬግ ኮምኩዊች ነው ያገኘሁት፣ እሱ ነው የነገረኝ ብዬ ባቀርበው ይህንን መረጃ በእርግጥ ካንተ ማግኘቴን የማረጋግጥበት መረጃ ስለማይኖረኝ የኔም ሪፖርት ታማኝነት ላይኖረው ይችላል። እንኳን እንዲሁ ግሬግ ኮምኩዊች ነገረኝ ብዬ አይደለም አንተን ራስን እንኳን በገዛ ድምፅህ በቀጥታ የምትናገረውን ባቀርብ አንዳንዶቹ አይ የግሬግን ድምፅ አስመስሎ ነው የሚሉ ስለማይጠፉ ይህ ከአንተ ያገኘሁትን መረጃ የሚያረጋግጥ ነገር ማግኘት አለብኝ፣ አለበለዚያማ FBI እንደዚህ አለኝ ብዬ ባወጣ ነገሩም እውነት ሊመስል ስለማይችልና የኔም ሪፖርት ከሌሎቹ ስለማይለይ በፍሪደም ኦፍ ኢንፎርሜሽን አክት FOIA ሕግ መሠረት ከFBI መረጃ የማግኘት መብት ስላለኝ የነገርከኝን መረጃ የሚያረጋግጥ ከFBI እፈልጋለሁ ብዬ ለስፔሻል ኤጀንት ኮምኩዊች ስነግረው እሱም ዋሽንግተን DC ወደሚገኘው ወደ ዋናው የFBI መስሪያ ቤት በመደወል ፍቃድ እንድጠይቅ የአለቆቹን የቀጥታ ስልክ ቁጥር ሰጠኝ። በዚህም መሰረት ዋሽንግተን DC ወደሚገኘው የFBI ዋና መስሪያ ቤት በመደወል ከሚመለከተው ክፍል ማለትም ከFBI ናሽናል ፕሬስ ኦፊስ ጋር ለ15 ደቂቃ ያህል ከተነጋገርኩ በኋላ የምፈልገውን ነገር በኢሜይል እንድጠይቅ ከFBI የኢሜይል አድራሻ ከተሰጠኝ በኋላ አበበ ገላውን ለመግደል ተጠነሰሰ ስለተባለው ሴራና ይህንንም ሴራ FBI ከፍተኛ ምርመራ በማድረግ አከሸፈ ስለተባለው ሁኔታ የFBI ሕግና ደንብ በሚፈቅደው መሰረት FBI መረጃ እንዲሰጠኝ ለFBI ዋና መስሪያ ቤት ኢሜይል ላኩኝ። በላኩትም ኢሜይል መሰረት አበበ ገላውን ለመግደል ተደርጎ የነበረውን ሴራ FBI አከሸፈው፣ ሰዎችን አስሮ ነበር ተብሎ ስለተነገረው ዜና ዋሽንግተን DC የሚገኘው የአሜሪካው FBI ዋና መስሪያ ቤት እጅግ በጣም አጥጋቢ የሆነ መልስ ሲልክልኝ ምንም እንኳን ጋዜጠኛ ባልሆንም ለጥቂት ደቂቃዎች ያህልም ቢሆን እንደ መርማሪ ጋዜጠኛ በመሆን ተኩራራሁ። ከኤፍቢአይ ዋናው መስሪያ ቤት መልሴን ካገኘው በኋላ በጣም የከነከነኝ ነገር ደግሞ የጥላሁን ገሰሰ ጉዳይ ነበር። የኢትዮጵያ ሕዝብ የወደደው ያከበረው፣ ኢትዮጵያ ሀገሩን እንደወደደ የኢትዮጵያን ሕዝብ እንዳከበረ፣ ሕዝቤ ሀብቴ ነው እንዳለም እስከ መጨረሻው ድረስ የኖረው ታላቁ የኢትዮጵያ ልጅና
ምን ጊዜም የምኮራበት ቤተሰብ የሆነው የኢትዮጵያው የሙዚቃ ንጉስ አርቲስት ዶክተር ጥላሁን ገሰሰ እግሩን በስኳር በሽታ ምክንያት ካጣ በኋላ የስኳር በሽተኞችን ለመርዳት ያቋቋመውን ድርጅት ለማስተዋወቅና እንዲሁም ለድርጅቱም ገንዘብ ለማሰባሰብ እዚህ አሜሪካን ሀገር ለበጎ አድራጎት ኮንሰርት መጥቶ በነበረበት ጊዜ የደረሰበትን በደል ያለቀሰበትን ያዘነበትንና የተከፋበትን እውነተኛ ሁኔታ እዚህ ያሉት ሚዲያዎች እያወቁት ሳለ ነገር ግን ታላቁ የሙዚቃው ንጉስ ስለደረሰበት ስለተከፋበትና ስላዘነበት ሁኔታ ምንም አለመናገራቸውና በአንጻሩ ደግሞ አበበ ገላውን ለመግደል ተነሰሰ የተባለውን ሴራ FBI ከፍተኛ ምርመራ በማድረግ አከሸፈው የሚባለውን ወሬ እውነት ይሁን ውሸት ሳይጣራ ዜና ነው ብለው እጅግ በጣም በማጋነን በየሚዲያው ሲያቀርቡት በመስማቴ እጅግ በጣም አዝኜባቸዋለሁ። እነዚህ አንዳንድ ሚዲያዎች የኢትዮጵያው የሙዚቃ ንጉስ አርቲስት ዶክተር ጥላሁን ገሰሰ የደረሰበትን በደል በእነሱ ሚዲያ ለመናገር ያልፈለጉበት ዋናው ምክንያት በጥላሁን ገሰሰ ላይ በደል ያደረሰውና በጥላሁን ገሰሰ አሁንም ለምን ገንዘብ አልበላሁም ብሎ በጥላሁን ገሰሰ ላይ ክፉኛ ቂም ይዞ ክህደት የፈጸመው ግለሰብ ታማኝ በየነ በመሆኑ እሱም ደግሞ በተቃዋሚ ወገን ስለተሰለፈ ብቻም ነበር። ታማኝ በየነ የኢህአዴግ ደጋፊ፣ ታማኝ በየነ ከኢህአዴግ ውስጥ የተሰለፈ ቢሆን ኖሮማ ጥላሁን ገሰሰን በደለ ሲባል ይህንን ዜና ለመናገር ቦታም አይበቃቸውም ነበር። ይህ ጥላሁን ገሰሰ የተከፋበትንና ከጥላሁን ገሰሰ ጋር በመኖሬ ያየሁትን እውነተኛ ሁኔታ በዝርዝር በዚህ የቴሌቪዥን ፕሮግራም ላይ በማቅረቤ እንዴት ታማኝ በየነ ያደረገውን መጥፎ ነገር ለምን ተናገርክ? ለምን ታማኝ በየነን አጋለጥከው? ይህንን ያደረግከው አንተ ወያኔ ስለሆንክ ነው፣ ከወያኔ ተልከህ ነው እየተባልኩ የደረሰብኝ ዛቻና ስድብ ስፍር ቁጥር አልነበረውም። ሕግን በማይጥስ ሁኔታ እንደፈለግን በምንናገርባት አሜሪካን ሀገር ተቀምጠው ለምን እኛ የማንፈልገውን ተናገራችሁ ብለው ሲሳደቡና ሲዝቱ ከዛም አልፎ ደግሞ ዋነኛው ባለታሪክ ለምን ስለኔ ተነገረ ብሎ ሕገ ወጥ በሆነ ሁኔታ በየመንገዱ ሲሳደብ እጅ ከፍንጅ ይዘ ነው በወንጀል ተከሶ ፍርድ ቤት ቀርበን ስለነበረበት ሁኔታ ወደፊት ይዤላችሁ ቀርባለሁ። አሁን ግን ለዚህ ፕሮግራም መነሻ ወደ ሆነኝ ጉዳይ ልውሰዳችሁ። እንግዲህ ሜይ 18 2012 በሮናልድ ሬጋን ህንፃ ውስጥ የምግብ ዋስትናን በሚመለከት በተደረገው ስብሰባ ላይ ተፈጥሮ ስለነበረው ሁኔታ ምንም ማስረጃ ሳልይዝ ከምንጮቼ ነው ያገኘሁት እያልኩ ሳይሆን የማቅርብላችሁ በዛው በስብሰባው ላይ ተገኝቼ ያነሳሁትን ቪዲዮ ስለሆነ እኔ ያየሁትን እውነት እናንተም በአይናችሁ እንድታዩት ይህንን ቪዲዮ ለመጀመሪያ ጊዜ በዚህ የቴሌቪዥን ፕሮግራም ይዤላችሁ ቀርቤያለሁ። ይህንንም ቪዲዮ ካሳየኋችሁ በኋላ የአሜሪካው ከፍተኛ የምርመራ ግብረ ኃይል የኤፍቢአይ ዋና መስሪያ ቤት የላክልኝን መልስ አቀርብላችኋለሁ። እኔም እዚህ ቨርጂኒያ፣ ሜሪላንድ እንዲሁም ዋሽንግተን ዲሲ የሚሰራጨውን ይህንን የቴሌቪዥን ፕሮግራም በማዘጋጀቴ የሚዲያ መታወቂያ ስላለኝ ሜይ 18 2012 በሮናልድ ሬጋን ህንፃ ውስጥ የምግብ ዋስትናን በሚመለከት በሚዘጋጀው ስብሰባ ላይ ለመገኘት አስፈላጊውን የሚዲያ ፎርም ከሞላው በኋላ በዚህ ዝግጅት ላይ ተገኝቼ ስብሰባውን ከመጀመሪያው ጀምሬ እስከ መጨረሻው ድረስ ተከታትያለሁ። በዚህም ዝግጅት ላይ የአሜሪካው ፕሬዝዳንት ባራክ ኦባማና የውጭ ጉዳይ ሚኒስትራቸው የነበሩት ሂላሪ ክሊንተን ይገኙ ስለነበር ፍተሻውና ጥበቃው በጣም ኃይለኛ ነበር። እኔም እዚህ ዝግጅት ላይ የሄድኩት በጠዋት ስለነበር ተፈትሼ ከገባው በኋላ ለጋዜጠኞች ከተሰጠው ቦታ ላይ ወይንም ፕሬስ ጋለሪ ላይ የያዝኩት ቦታ በጣም የሚያመች ነበር። ፕሬዚዳንት ኦባማ የውጭ ጉዳይ ሚኒስትራቸው የነበሩት ሴክሬታሪ ክሊንተንም ሆነ ሌሎች የአፍሪካ መሪዎች በዚህ ዝግጅት ላይ የተገኙት ከአዘጋጁ ድርጅት ጥሪ ተደርጎላቸው ነበር። ይህም ዝግጅት ወይም ሲምፖዚየም የተዘጋጀው አቶ አበበ ገላው እንዳለው ይህ ትልቅ መድረክ ነው።
ፕሬዝዳንት ባራክ ኦባማ ያዘጋጁት መድረክ ነው፣ የእሳቸው መድረክ ነው። በፕሬዝዳንት ኦባማ የተዘጋጀ ሳይሆን ቺካጎ በሚገኘው የዓለም አቀፍ ጉዳዮች ምክር ቤት ወይንም ዘ ቺካጎ ካውንስል ኦን ግሎባል አፌርስ ከወርልድ ኢኮኖሚክ ፎረም ጋር በመተባበር ያዘጋጀው ዝግጅት ነበር። የዝግጅቱ ሊቀመንበሮች የተከበሩ ካትሪኒ በርቲኒና የተከበሩ ዳን ጊልክማን እንግዶቹን እንኳን ደህና መጣችሁ በማለት ንግግር ካደረጉ በኋላ በ825 AM ላይም ጥሩ የአመጋገብን ሁኔታ ማመቻቸት በኢኮኖሚ ላይ የሚያመጣውን እድገት የሚወያይ ቡድን ውይይት ካደረገ በኋላ በ915 AM የፕሬዝዳንት ኦባማ ልዩ ረዳትና የአሜሪካው የጸጥታ ምክር ቤት ሲኒየር ዳይሬክተር የሆኑት ጌል ስሚዝ ንግግር ካደረጉ በኋላም የሪፐብሊክ ኦፍ ቤኒን ፕሬዝዳንትና የቀድሞው የአፍሪካ አንድነት ሊቀመንበር የነበሩት የተከበሩ ዶክተር ቦኒ ያይም ንግግር አድርገዋል። 925 AM ሲሆንም ኢንክሪዚንግ ትሬድ ቱ ድራይቭ ኢኮኖሚክ ግሮዝ በሚል ርዕስ ውይይት ከተደረገ በኋላ 10:15 AM ላይ የዝግጅቱ ታላቅ እንግዳ የሆኑት የአሜሪካው ፕሬዝዳንት ኦባማ ንግግር ማድረግ ጀመሩ። Thank you so much. Thank you, everybody. Please have a seat. Thank you. Well, good morning, everybody. Thank you, Catherine Bertini and Dan Gluckman and everyone at the Chicago Council. We're launching a major new partnership to reduce hunger and lift tens of millions of people from poverty. And we'll be joined by leaders from across Africa, including the first 3 nations to undertake this effort and who join us here today. I want to acknowledge them. Prime Minister Meles of Ethiopia, President Mills of Ghana, and President Kikwete of Tanzania. I also want to acknowledge President Yahya of Benin, Chair of the African Union, which has shown great leadership in this cause. And 2 of our leaders in this effort, USAID Administrator. Every time I meet him, I realize that I was an underachiever in my 30s. Dr. Raj Shah is here. And the CEO of the Millennium Challenge Corporation, Daniel Yohannes. ፕሬዝዳንት ኦባማም ንግግር በሚያደርጉበት ጊዜ ኢትዮጵያን በሚመለከት ኢትዮጵያ ውስጥ ገብተው ስለነበረው አስከፊ ድርቅን በሚመለከት እንዲህ በማለት ተናግረው ነበር። As the wealthiest nation on earth, I believe the United States has a moral obligation to lead the fight against hunger and malnutrition and to partner with others. So we take pride in the fact that because of smart investments in nutrition and agriculture and safety nets, millions of people in Kenya and Ethiopia did not need emergency aid in the recent drought. But when tens of thousands of children die from the agony of starvation, as in Somalia, that sends us a message we've still got a lot of work to do. It's unacceptable. It's an outrage. It's an affront to who we are. And it's the smart thing to do because better nutrition means lower health care costs and it means less need for assistance later on. That's what we're going to do. We're going to sustain the commitments we made 3 years ago, and we're going to speed things up. And we're starting with these 3 countries, Tanzania, Ghana, and Ethiopia, precisely because of their record in improving agriculture and food security. There are millions of farmers and families whose lives are being transformed right now because of some of the strategies that we're talking about. And that includes a farmer in Ethiopia who got a new loan
increased production, hired more workers. And he said, this salary changed my life. My kids can now go to school. We start getting the wheel turning in the direction of progress. We can do this. We're already doing it. We just need to bring it all together. ፕሬዚዳንት ኦባማ ንግግራቸውን ጨርሰው ከአዳራሹ ከወጡ በኋላ በ10:45 AM ላይ የምግብ ዋስትናን በሚመለከት በዩኤስኤአይዲ አስተዳዳሪ በዶክተር ራጂቭ ሻህ የሚመራው ፓነል ውይይቱን ጀመረ። በዚሁም ውይይት ላይ የተሳተፉት እንግዶች የታንዛኒያው ፕሬዚዳንት ጃካያ ኪክዌቴ፣ የቀድሞው የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ፣ የቀድሞው የጋና ፕሬዚዳንት ፕሮፌሰር ጆን ኢቫን አታ ሚልስ፣ የያራ ኢንተርናሽናል ኤኤስኤ ካምፓኒ ፕሬዚዳንት ኤንድ ቺፍ ኤግዜኪቲቭ ኦፊሰር ሚስተር ጆርገን ኦል ሃስልስታድ፣ ሚስ ኤለን ኩልማን chair of the board and chief executive officer DuPont Company, Mr. Strive Masiawa, acting chairman of the board Alliance for a Green Revolution in Africa, የሪፐብሊክ ኦፍ ቤኒን ፕሬዝዳንትና የቀድሞ የአፍሪካ ህብረት ሊቀመንበር ዶክተር ቦኒ ያዬ፣ ክሪስታሊና ጆርጂያቫ፣ European Commissioner for International Cooperation, Humanitarian Aid and Crisis Response, እንዲሁም አንድሪው ሚቸል፣ Secretary of State for International Development, United Kingdom። በዚህም ውይይት ላይ የቀድሞው ጠቅላይ ሚኒስትር መለስ ዜናዊ ሁለት ጊዜ ተጠይቀው መልስ ሰጥተዋል። አበበ ገላውም ፕሮቴስት ያደረገው ይህ ውይይት ሊያልቅ ሲል ጠቅላይ ሚኒስትር መለስ ዜናዊ ለሁለተኛ ጊዜ ተጠይቀው መልስ በሚሰጡበት ጊዜ ነበር። በዚህም ስብሰባ ላይ የቀድሞው ጠቅላይ ሚኒስትር መለስ ዜናዊ አበበ ገላው የተቃውሞ ጩኸቱን ካሰማ በኋላ አንገታቸውን ሲያዘቀዝቁ በፍጹም አልታዩም። አበበ ገላው ተቃውሞውን ከማሰማቱ በፊት ብዙውን ጊዜ በስብሰባው ላይ አቶ መለስ ዜናዊ አንገታቸውን ሲያዘቀዝቁ በደንብ ይታዩ ነበር። በአበበ ገላው ጩኸት የተነሳ ደንግጠው አንገታቸውን ደፉ የተባለው ፍጹም ውሸትና ለፕሮፓጋንዳ ሲባል የተወራ ወሬ ነው። ምን ነው ለሀገራችን ከታሰበ ሳይዋሽ መታገል አይቻልምን? የምድራችን ስፋት ለኛ